ፊርማችንን እንዴት አድርገን ወርድ ላይ ማስገባት እንችላለን? ፊርማችንን በትንሽዬ ወረቀት ጎላ ባለ በማርከር ቢሆን ይመረጣል። በማርከር ፊርማችንን እናስቀምጣለን። ምንም ፊርማ ፎቶግራፍ እናነሳለን። ፎቶግራፍ አንስተን በዚህ መልኩ ክሮፕ አድርገን እናዘጋጃለን ማለት ነው። ይህን ያዘጋጀነውን ወደ ኮምፒውተራችን ትራንስፈር እናደርጋለን ማለት ነው። ማይክሮሶፍት እንሄዳለን ማለት ሚል ታብ አለ። ኢንሰርት እንገባለን ማለት ነው። ኢንሰርት ታብ ውስጥ ፒክቸርስ ሚል አለ። ፒክቸርስን ስንነካ ሶስት አማራጭ ይመጣል። የመጀመሪያው ዚስ ዲቫይስ የሚለውን እነካለን ማለት ነው። ከዚያም እኛ ያስቀመጥነውን ሴሌክት እናደርጋለን ማለት ነው። ከዚያ ኢንሰርት እንላለን። እንደምታዩት ፊርማችን ወደ ማይክሮሶፍት ወርድ ገብቷል ማለት ነው። ወደ ምንፈልገው ሪሳይዝ ማድረግ እንችላለን ማለት ልክ እንደዚህ ካደረግን በኋላ የዚህን ኢሜጅ እንደምታዩት በአራቱ ማዕዘን በጣም ክፍት የሆነ ቦታ አለ። እሱን ሪሙቭ እናደርጋለን ማለት ነው። ኢሜጁን ሴሌክት እናደርጋለን። ፒክቸር ፎርማት እንገባለን። ከዚያ ክሮፕ እንገባለን። በተቻለ ፊርማችን አስጠግተን በዚህ መልኩ ክሮፕ እናደርጋለን ማለት ነው። እንዲህ ክሮፕ ካደረግን በኋላ ውጭ ላይ ክሊክ እናደርጋለን ማለት ነው። ስናደርግ የሚያችን በዚህ መልኩ ክሊክ ይሆናል ማለት ነው። ከዚያ በኋላ የሚከተለው ይህን ወደ ነጭ ከለሩን ነጭ ባክግራውንዱን ነጭ ከለር ማድረግ ነው ማለት የሚጠበቅብን። ኢሜጅ ሴሌክት እናደርጋለን። ከዚያ ፒክቸር ፎርማት እዚህ እንደምታዩት አድጀሰንት ታብ ውስጥ ከለር የሚል አለ። ከለር ውስጥ እንገባለን። ብዙ የከለር አይነቶች ይመጣሉ። እኛ የምንፈልገው ሪከለር ስለሆነ ሪከለር ውስጥ ብላክ ኤንድ ዋይት 75% እንመርጥለታለሁ ማለት ነው። ስመርጥለት ባክግራውንዱን በዚህ መልኩ ከለሩን ወደ ነጭ ቀይርልኛል ማለት ነው። እንደምታዩት እንደዚህ ይሆናል ማለት ነው። በሚቀጥል የሚሆነው ባክግራውንዱን ሪሙቭ ማድረግ ነው። ባክግራውንዱን ለመቀየር ኢሜጁን ሴሌክት እናደርጋለን። ፒክቸር ፎርማት እንገባለን። ባክግራውንድ የሚላል እዚህ ጋር ሪሙቭ ባክግራውንድ ይላል። እሱን እንነካለን ማለት እንደምታዩት ሁሉም ነገር እዚህ ጋር ከለርድ ይሆናል ማለት ነው። እንደምታዩት ፊርማችን በተወሰነ ደብዘዝ ብሏል። እነሱን ለመጨመር ማርክ ኤሪያስ ቱ ኪፕ ይላል። እሷን ክሊክ እናደርግና ላይኖችን በዚህ ልክ ክሊክ እናደርጋቸዋለን ማለት ነው። ክሊክ እናደርጋለን ማለት ነው። እንደዚህ ካደረግን በኋላ እዚህ እንደምታዩት ኪፕ ቼንጅስ ይላል። ኪፕ ቼንጅስ እንካለን ማለት ነው። ልክ ፊርማችን በዚህ መልኩ ይወጣል ማለት ነው። ይህን ካደረግን በኋላ የሚቀጥለው የሚሆነው ፊርማችን ተዘጋጅቷል። የፈራሚው ስም እንዲሁም ደግሞ ምን አይነት ፖዚሽን አለው የሚለውን አድ እናደርጋለን ማለት ነው። እሱን ለማድረግ ኢንሰርት እንገባለን። ኢንሰርት ከገባን በኋላ እዚህ እንደምታዩት በቴክስት ታብ ውስጥ ሲግኔቸር ላይ እንጥላለን። እሷን ክሊክ እናደርጋለን ማለት ነው። የመጀመሪያ ስም ስጠኝ ይላል። የመጀመሪያው አበበ የሚባል ሰው ነው ፈራሚው ቤት። እንዲሁም ደግሞ ምንድን ነው ስራው እንደ ማናጀር ቢሆን ወይም ደግሞ ሴልስ ማናጀር ማለት እንችላለን። ሴልስ ማናጀር ማለት እንችላለን ማለት ነው። ኢሜል ማስገባት እንችላለን። ዴት ኦፍ ሲግኔቸር ማስገባት እንችላለን። እሱን ካስገባን በኋላ ኦኬ እንላለን ማለት ነው። እንደምታዩት የፈራሚያችን ስምና ፖዚሽኑ ተቀምጧል ማለት ነው። ይህን ኢሜጅ አሁን ፊት ለፊት ማድረግ የሚጠበቅብን ማለት ነው። በማንሳት እሱን ለማድረግ በመጀመሪያ ደረጃ እዚህ እንደምታዩት ሌአውት ኦፕሽን አለች። እሷን ክሊክ እናደርጋለን። እሷን ክሊክ ካደረግን በኋላ ፍሮንት ኦፍ ቴክስት ነው ባክ ኦፍ ቴክስት ነው የሚለውን እንመርጥለታለን። እኔ እንደምታዩት ኢንፍሮንት ኦፍ ነው ካልኩት ካልኩት በኋላ ይችን ድራግ አድርጌ ወስጄ የምፈልገው ቦታ ላይ ልክ በዚህ መልኩ አስቀምጣታለሁ ማለት ነው። ፈራሚው አበበ ፖዚሽኑ ሴልስ ማናጀር የሆነ ሰው ልክ በዚህ መልኩ ፊርማችንን እናዘጋጃለን ማለት ነው። ይህን የፈረምነው ወይም ደግሞ ያዘጋጀነውን ፊርማ ሁሌም ለመጠቀም ከፈለግን ይህን ሴሌክት እናደርጋለን ማለት ነው። ይህን ሴሌክት እናደርጋለን። ሴሌክት ካደረግን በኋላ ኢንሰርት ታብ ውስጥ እንገባለን። ኢንሰርት ስንገባ እዚህ በቴክስት ታብ ውስጥ ኩዊክ ፓርትስ የምትላለች እሷን ክሊክ እናደርጋለን ማለት ነው። አድ ቴክስት ሴቭ አድ ቴክስት ዶክሜንት ፊልድ። ይህን የሆነ ዶክሜንት አዘጋጅተን መጨረሻ ላይ መጠቀም እንችላለን። እሱን ለማየት ኢንሰርት እንገባለን። አሁንም ኪክ ፓርት እንገባለን። እንደምታዩት ቁጭ አድርገን አምጥቶ አስቀምጠልን ማለት ነው። እንደምታዩት